ስራችን ይበላሽና ግን ችግር የለውም በኔ ተማመን ቅድም ወራን አይደል እንዴ በጣም ይገርማል ይሄ ነገር ሰሞኑን በርክቷል በጣም ኢንስፔክተር ቹና ጋር ከመድረሷ በፊት ኤልፋስ ፈልጋ መገደል ዋው ጀግና እንደዚህ ነው ሴት ላኮጂ ባይፈራማል ዘኪ ወደ ኋላ አትመለስ የሩጥ ጎዳና ላይ ነሽ ደግሞ እርግጠኛ መሆኑ ገንዘቡን አምጥተሰሰቀኝ ይችላል እሺ ኤልፋዝ አፍነው ሲወስዱሽም ሆነ ሲጥሉሽ በአካባቢው ምንም አይነት ሰው አልነበረም? ቢኖርም ማስያዝ አልችልም ነበር። ለምን? ለማስያዝ ከሞከርኩ እናትና አባት እንደሚገሉብኝ አስፈራርተውኝ ነበር። ኦኬ የነበርሽበትን ቦታ መገመት ትችያለሽ? በፍጹም አልችልም። ምክንያቱም አይኔን ጨፍኖ በዛ ላይ ደግሞ የሆነ ነገር አሽትቶ ደንዝዤ ነበረ። ምን ያህል ኪሎ ሜትር እንደተጓዛችሁ መገመት ትችያለሽ? አላውቅም፣ ግን ቀኑን ሙሉ እንደተጓዝን አስታውሳለሁ። በኋላ ላይ ግን ስመለስ በጣም አጭር ነበረ። እሺ አዲስ አበባ ወጣሽ መስልሽ ታስቢ? አዎ እንደዛ ነገር። ቤት ውስጥ የነበራችሁበት ቤት ውስጥ ሆናችሁ ወደ ውጭ ምን አይነት ድምጾች ይሰሙሽ ነበር? የወፍ ድምጽ የወፍ ድምጽ ይሰማኝ ነበር። ሲያወሩ ሰምቻለሁኝ። ምን አሉ? የሆነ ኮድ አላቸው። ድንቢጥ ጆቢራ ሲባባሉ ነበር።
ምን ይሆንሽ ነው? ቆይ ብጎዳሽስ? ቅርታ እኔ እንደዚህ ሆረር ትሆናለህ ብዬ አላሰብኩም ነበር። ይቅርታ እንደዚህ ታትበይ በእና በቃ ይቅርታ። በእርግጥ አንቺ ለጨዋታ ብለሽ ሊሆን ይችላል ያደረግሽው፣ ግን ብጎዳሽስ? Oh my God. ተሳካልሽ ደብለሽ ስትነግሪኝ እኮ አላመንኩም ነበር የኔ ፍቅር። እንደዚህ ነኝ ይል እሰይ ኮርተሽኛል። ፊትም ከዓይን ያውጣሽ የሚሉሽ ልብለብሽ። አሁንም ማምነው መድኃኒዓለም ከዓይን ያውጣሽ፣ ከዓይን ይሰውርሽ። አሜን። ጥሩ። ለምን እንደወጣሽ ማለቴ ለምን እንደለቀቁሽ የነገሮች ነገር ይኖር ይሆን? በስተት ነው ሲሉም ነበር ጃለው። በስተት? አዎ። በጣም ጥሩ። ኤልፋዝ ከዚህ በኋላ የሆኑ የማይመስሉ ነገሮች ካሉ ካየሽ ታሳውቂኝ ደስ ይለኛል። ትንሽ የሚያጠራጥርሽ ነገር ወይ ደግሞ የወሰዱሽን ሰዎች ካወቅሻቸው ብታሳውቂኝ ደስ ይለኛል። ቆይ መድኃኒት አላመጣልኝም? የምን መድኃኒት? ይህንን እብደቴና ሳቄን ማቆምበት። ሳቅን ማቆምማ ክልክል ነው። ሳቅ በጠፋበት ሀገር ውስጥ አንድ ሳቂታ እህት ብትኖረኝ የሷን ሳቅ ማቆምማ አለሟን መቀማት ነው የሚሆንብኝ። ይልቅስ ይህን ሳቅሽን የሚጨምርልሽ አንድ መድኃኒት ከደቡብ ሱዳን አምጥቼልሻለሁ። ደስ ይለኛል። ይኸው ሻንጣ ውስጥ ምን መጣልኝ? እሱ ያሌክስ ነው። ግን ታድለ። እንዴት? መውደድ ከባድ ነው። በማያልፍ ፍቅር ውስጥ ደግሞ ሰውን ለመውደድ የክርስቶስ ልብ ያስፈልጋል። ያንተና የሱ ፍቅር ግን በጣም እኮ ነው የሚያስቀናው። አንዳንዴ ረቂቅ ትሆኛለሽ፣ አንዳንዴስ ከዛም በላይ። ቴንክ ዩ አለ። ይሄን ነው ከእናንተ የምፈልገው። ዶክሜንቱን እፈልገዋለሁ። ይሄ ለአንተ ነው። ይሄ ለአንተ ነው። ጨርሰናል። የስራ ስልክ እኮ ነው። በኋላ ይደርሳል። እየበላን አይደል? እየተበላ ስልክ አይገባም። ስራ እኮ ነው ታዲያ።
እሺ አቤል፣ እንዴት ነበር ደቡብ ሱዳን ሙቀቱ ማለት አየሩ? አባዬ በጣም ነው የሚሞቀው አይደል? አዎ፣ ግን ያው ሰዎቹ በጣም ጥሩ ሰዎች ናቸው። በጣም ይተባበራሉ። ግዳጅ ላይ ስለመሆነ ራሱ ያስረሳል። ዱባይ ስንት እንደገባ ታውቃላችሁ? 50 ዲግሪ ሴንቲግሬድ። ብር አልያሽ እንደ ውሃ ቀጅ ላይ ታች። ያንቺ ብጤ ምን እንዳደረገ ልንገርሽ። ሱሉልታ ሄዶ 250 ብር ዶሮ ገዛ። እዚህ ሾላ ገበያ አምጥቶ 250 ብር ሸጠው። እናት ሹ ታዲያ ምንድነው? እንደው እንዳንቺ ዘጭ ነዋ። ከኔ ለማለት ሰብቻ እኔ እኮ ያልገባኝ እኔ ላትርፍ አላትርፍ አንቺ ነሽ ገበያን ኦዲት የምታረጊው? የአንድ ሰው ገቢ ለማወቅ እኮ አካውንቱን ማየት ያስፈልጋል። ላይፍ ስታይሉ ራሱ ይናገራል እንዴ። እና የልጄን ላይፍ ስታይል ገኒ ታውቀዋለች ብለህ እያልክ ነው? ኦፍ ኮርስ። በሶስተኛው ቀን የታክሲ ብላ ብር ከተበደረች ምን ዋጋ አለው? ኧረ አንቺስ ቆይ ለመጠጥ ቤቱ ግብር በዛብኝ ብለሽ ከአባቴ ገንዘብ አልተረዳሽም? እንደ ዱባይ ሙቀት ላይ አምጥቶ ቢጭኑት ነዋ። በግምት ክፋይ ቢሉኝ ነው አምጥቶ። This discovery is a huge asset for our company, and we have to look after it. I want to know what you all feel about it, Frank. I'm really happy, but I have some doubt as well. Maybe we're the only one who thinks the innovation is owned by our company. But if Ankion thinks she holds the patent right, I think we're in danger. If she thinks like that, she's wrong. Our company has invested a lot on this code. How about you, Steve? Well, I don't have anything to add. We have achieved something great. Even though Enkion came up with the code, she still works here. I don't think she will give the patent easily. What's better to do is retrieve and save the code here in the company. It's good we all have the same idea. Leave the patent right to me. But we all have to look after Enkia. The code is nothing without her. Let me say this again. We all pay a price if we don't look after this formula. It can't change the world by itself. That's the problem in one country, having a formula that can bring powerful countries with nuclear power down to their knees. That's why we should not rush for the patent. I don't want to rush for the patent. The formula that only on paper. Maybe after a while. But how can we develop the formula if you are still afraid of the patent? Our fear is temporary. There is no other way that gets away from the company. Until we develop the formula that's not functional. Wait, that means we can't trust the company? As a company, vision and goals are good. But the question remains, who runs the company? As long as it's trusted by people we cannot trust. I'm not feeling well, James. I have to take rest. You can. But let me tell you something. If you ask for patent, you have to present the formula for the company. If that's the case, the confidentiality ends there. Then what's the formula what we call ours? No, James. We should submit the sample that we have proven. I don't think we have to submit the formula. That's why I'm telling you, not to rush for the patent. To do that, James got a very good contact. አሁን አረጋገጥኩ። እንደ ቲፕ ያዛት። እሺ አፉ በሌ ረዳው። ስማ፣ ለእህትህ እናቷ መሆኔን አትርሳ። ቃሌን አከብራለሁ። አለሰኝ እንደነበርኩሽ ጥሩ ሰዓት መጣ።
እንዴት ነህ? እንኳን ደህና ሰላም ነው። ሰላም ነው። ናስ ቁጭ በል። እሺ አቤት፣ እንዴት ነው? ሰላም ነህ? አደህና ነህ? እና እዚህ ቁጭ ብለህ ጓደኛ ጋር ብላ። ተው የፈለገበት ቦታ ይቀበል። ደህና ነህ አሌክስዬ? ነይ ተሳህል አንቺ የኔ ቆንጆ ነኝ። እንዴት ናችሁ? ቤተሰብ ደም የለውም ይባላል። እናንተ ግን አንተ ሽማግሌ ተላከልኝ። ኧረ ቴቴ ገና ነው። አሁን ወጣል። አሁን አንተ ሚዜው ሳይመጣ ቤት በኩል ሽማግሌ እንላክ ቴቴ። እባክህ ለጓደኛም ቢሆን ምከርልኝ። እድሜ እኮ ቆሞ አይጠብቅም። እኔ የምለው በስተርጅና ወልደህ ሊጦርህ ነው ልትጦረው ነው? አሌክስ የወላጅ ነገር ሆኖብን ነው እንጂ አቤል መከራችን አይደለም። ባለፉት ስንት መከራ ስንት ፀሐዩን ስንት አሩን ያን ሁሉ ተጠናቆ መጥቶ አሁን እንዲህ በተደላደለበት ሰዓት ላይ ወግ ማድረጉን መናፈቃችን አይቀርም። አይደለም እንዴ? ትክክል ነው ዘውዬ፣ ትክክል እኮ ነው ጋሼ። ሐኪም ሲሆን እንደ ወጣት ማሰብ ጀመሩ። ወጣትነት ወጣት ገበያ ሁሉንም ነገር ቶሎ ቶሎ ብለህ የምታልፋት ነው። ቆይ በስትክክል አታውሪ። በትክክል ነው ይባላል። እኔ የምለው የኔ ንግግር ላንቺ እንግሊዘኛ ነው ወይስ አንቺ ጋር ሲደርስ ጣሊያንኛ ይሆናል? እኔ የምልህ አሌክስ፣ ቴቴ እንዴት ነች? እማዬ በጣም ደህና ነች። ናፍቆኛል እያለች ነው። ኧረ እሄዳለሁ። መቼም ለሄርሜላ ሰላምታዬን እያደረስክልኝ እንደሆነ ተማመን። እሷን ሄዶ መጠየቅ ነው። ለነገሩ እኔ ራሱ እዚህ ከመጣሁ ስንት ጊዜ መሰለህ አገቴ። የዛሬ ልጆች ሰው መጠየቅ አታው ቀልብ አይላችሁ እንጂ ቀልባችሁ ምንድን ነው የሚወስደው? ቀልብ ደግሞ ምንድን ነው? አይ አይደለም። ለነገሩ አንቺ ቀልብ ስለሌለሽ ምንነቱ ምን ይፈይድልሻል? ሰዓት ጉት አሳሳትኩት ሰብዬ። ዛሬ እናቴ መስጠት አለብሽ። ባለፈው አባቢ ገብሱን ምን ይሁን ብሎ ነው ገብሱ ላይ ጥላት የሚያካሄድ አትለኝ መሰለህ? ምን አልሻት? ምንስ ብሎ ማሰምቶኝ። ትውልድ እኮ ራሱን አዳማጭ የሚያደርገው ሁሉ ነገር ትክክል ነው። አረንጓዴ መነጽር አድርገው መሄድ አረንጓዴ መነጽር አለ እንዴ? አለ እንጂ ሴት ገደሉን ሜዳ በረሃውን ደግሞ ለምለም የሚያደርግ የአፍላ ወጣቶች የልብ መነጽር። የልብ መነጽር ወይ ጉድ! ኧረ ተይኝ አንቺ ልጅ እባክሽ፣ ልቤን አትፋቂ። ምንድን ነው እያናገረሽ አይደል? ተዋት። ኧረ ቆይ ተዋት። ከዱባይ ስትመጪ ምን ይዘሽ ልመጣሽ? አምጥቼ ይልህ እኮ ነበረ። እዛ ግን ጓደኛ ስንጦስ ይቅርታ። እሺ አየሽው? ጠፋ። የተማረ ሰው እንዲህ ነው ወጣ ብሎ ነው የሚያወራው። ፋሙ ትሆናለች። ምኑ ፋሙ? ፋሙ ደግሞ ፋሙ ምንድን ነው? አገኘሁሽ። እኔም እንደዚህ ነው የምጠይቀው ስለማይገባል። አገኘሁሽ። ራይል ለምን እንደዚህ ታስቢያለሽ? እና እንዴት እንዳስብ ነበር የፈለግከው? አንተ እኮ ብችል ምን መብላት እንዳለብኝ ሁሉ ልትነግረኝ ትፈልጋለህ። አንድ ሰው ስልክ ሳያነሳ ሲቀር ስራ ላይ ሊሆን ይችላል፣ ስብሰባ ላይ ሊሆን ይችላል፣ ወይም ደግሞ ስልኩ ሳይለንት ሊሆን ይችላል ብለሽ ማሰብም አሪፍ ነው። እናንተ ከነዚህ ሁሉ ምክንያቶች በየትኛው ምክንያት ነበር ስልክን ያላነሳው? ራይል ያለመናገር መብት እንዳለሽ ታውቂያለሽ። አውቃለሁ። ለምን ነበር የፈለግሽው? በፈለግኩ ሰዓት መደወል የምችል መስሎኝ ነበር የደወልኩት። ነገ መገናኘት እንችላለን። ቻው። አፍኛለሽ እቅፍ ውስጥ ሞኜ ስስተኛ ያው አክቲናስ ለምንሽ ልሰማ ከበለክ አይ አፍንጫዬ ጆሮ አገጭ መሽከርከር ነው።
Hey. We need to meet as soon as possible. Okay. Where? At your place. Okay. See you. Bye. ለምን ቶሎ አትጋቡ? አንተ ለምን አታገቡ? ጥያቄን አልመለስክልኝ። መንገድ ላይ ነኝ። ሽማግሌ መላክ ብቻ ነው የሚቀረኝ። ጥሩ ነው። አሁን ወደ አንተ እንመለስ። ራሔልን ለምንድን ነው የማታገባት? አላገባትም። ምክንያት? አለመፈለግ የራሱ ምክንያት አይሆንም። አይመስለኝም። ሽሽት ነው የሚያስመስልብህ። ከምን? ምን አውቃለሁ? ማክሶ ዝም ነው የሚለው። መጀመሪያ ስፔሻላይዝ ካረግ የሚል ነበር ሰበብ። እሱን ጨረስክ። አሁን ደግሞ ቆይ ምን ምክንያት አገኘ? ተልከህ ነው እንደ የመጣው? ከማን? ከራሔል? አብሮ አደግ ጓደኞች በመሆናችን ብቻ ያንተን ጉዳይ እንደ ጉዳይ ማየት የለብኝም? እሺ ቢያንስ ያንተ ሰርግ እስኪያልፍ ይህንን ጉዳይ እንደ አጀንዳ እንያዘው። አሁን ግን ሰዓትም ሄዷል። ብንሄድ ነው የሚሻለው። እንውጣው። እሺ ያኪ አንቺ ዋ ማመን ያቃተኝ ከቻለ ለልጄ ስል ማርስ ላይ በሆነም ከች የምል አባት ነኝ። ውዷ ባለቤቴ በናፍቆት ትሞት ምነፈርዳብኝ ይኸው ለልጅ ደስታ ጊዜ በረ መጣ። ዳኒሙን ተቀይሜያለሁ። ለአንቺስ ቢሆን ለልደትሽ ጊዜ እንዴት ከች እንዳልኩ ዘነጋሽው? ቶም ቤተሰቤ መሀል በመገኘት በጣም ደስተኛ ነኝ። እኔም ደስተኛ ነኝ ካፕቴን። በጣም አመሰግናለሁ። Thank you. Hey. Steve. We are here to share happiness. What the hell are you doing here by yourself? I think he's trying to get ahead of us. No, it's just a coincidence. Get inside, please. ደብረ ዘይት ደርሰን እንመጣለን። እኔ እኮ እቸኩላለሁ። ሳትነግረኝ ከከተማ እንውጣ ትላለህ? ደብረ ዘይት ጓደኛዬን ለመውሰድ ደግሞ ማስፈቀድ አለብኝ እንዴ? እሺ ይሆንልህ። ሳሚ እያመለጠ ነው። ምን ላድርገው? ምን? ሳሚ እያመለጠ ነው። ከዓይንህ እንዳይጠፋ ተከታተለው። እስከ መጨረሻው ተከታትለ አሳውቀኝ። ምን ተፈጠረ? የፈራሁት ደርሷል። ክርስትና ልጅ ክዶናል። ክዶናል? Thank you all for coming, and I'm very happy. I feel relieved because I have done my part for you.
Yeah, that's very much true. I'd like to remind you also that her dad was behind all her achievements. Actions speak louder than words. Experience is the best teacher. Not to forget, our company's value as well. Channel knowledge won't last forever. Yeah, it always has to be renewed by practice. Everybody around me was all of this unimaginable. Especially my mom and dad, Professor and Steve. Thank you very much. Thank you. Yes, we do appreciate for everyone for coming. ወዴት ነው? ነው አንተም ሽሽት ነው ወይ መልሰኝ። ፈልገዋል። ፈልጌ ማንቁርቱን አንቄ አፈርጠዋል። የዋሸው እኔ የገደለው አንተ። አርፈ ተቀመጥ። ሲጀመር ልጁ ያለ ምክንያት እንዳልመጣ ቆም ብለህ አስብ። ሳንገፋው አቀማጥለን ቅቤ ባወጥ ነው። ምናችንን አይቶ እንደከዳን መርዝ ልቡን የምታውቅ አንተ ነህ። ዝጋልኝ። አሁን ግን ያለ መጨረሻው ነው። በዚህ አስቀያሚ ፍጻሜ ላይ ከእንግዲህ እኔ እናንተ ምን ልናጠር መኖር እንመርጣለን። አሁን ለእድገት አብረን እንደተነሳ ለውድቀትም አንለያይም። ያንተም በኔ የኔም በአንተ እጅ ነውና ወስን። ከእድሜም የበዛውን ዘመኔን በዚህ ስራ ሳሳልፍ አንድም ቀን ተሳስቻለሁ። አንድም ቀን እስከ ዛሬ ምድርን በባሮክ አስደነገጥኩ። አየሯን በሰላም እየተነፈስኩ ዓለምን በክንፌ ልቀበል ወደ ብልጽግና ጫፍ ልደርስ የዳዳሁት ደንደሴን ተጠቅሜ ሳይሆን አይምሮዬን ተጠቅሜ እንደሆነ ታውቃለህ? አታውቅም? ታውቃለህ? ንገረኛ፣ ንገረኝ እንጂ ጓድ። ዝምታ መች መፍትሄ የሆነ? ችግር ብልሃትን ይወልዳል ከተባለ ከዚህ ወዲያ ጥልፎች፣ ከዚህ ወዲያ ውድቀት ምን አለ? ደስታዬን ወስደሃል፣ ዓለሜን ነጥቀሃል። ብልሃት የገነባው ዘመኔን ንዳሃልና ብልሃት ካለ ንገረኛ። ወዳጅ መሳይ ውድቀቴን ናፋቂ ሸፍጠኛ ነግን አይደለም። በማይታረም ስህተት ግን ከፊቴ መልክ የለሽ ቀናቶች እንዲጋረጡ አስተዋጽኦ ትልቅ ነው ወንዴ። ቀስ ብለን እባክህ፣ ቀስ በል ቀስ በል። ቀጥል። ባሮክ፣ የምታረገውን የምታውቅ ልጅ ስለሆንክ ከኔ ምክር አትጠብቅ። ከዚህ በኋላ ከሃዲውን የደቂቃ ዕድሜ ልንሰጠው አይገባም። ባሮክ፣ ግደለው፣ ግደለው። እስኪ ባሮክን ትንሽ እንጠብቀው። ምናልባት በለስ ቀንቶት ልጁን ከገደለው የፊታችን የደስታ ቀናት ደቂቃዎች ይወስኑታልና ትንሽ እንጠብቅ። አለበለዚያ እንዳልከው ሁለታችንም ከአምላክ ተጣልተናልና ቤታችን ሲኦል ይሆናል።
ተገኘ። በዚህ ሰዓት እኮ ሰላም ብለሽ በጣም ደስ ይላል። ሰላም እግዚአብሔር ይመስገን። እሺ የሄድክበት እንዴት ሆነ? ቆንጆ ነው፣ እግዚአብሔር ይመስገን። በተደጋጋሚ ስልክ ስደውል አታነሳም። ያው የስራውን ባህል ታውቂያለሽ። ይሄን ያህል እሱን ለመካስ ነው ድረስ ነው። እሺ ይሆናል። ሻይ ቡና? ለነገሩ ሻይ ነው የምትወደው። ሄሎ ባሩ፣ ምን ተፈጠረ? ያየህ ሰው የለም? እርግጠኛ ነህ? በጣም ጥሩ። ሳሙኤል ተገሏል። ይገርማል። ይህን ፎቶ ከየት አገኘሽው? እኔ ጋ እንኳን የለም። ያኔ ስልጠና እያለ አየህ። አንተ ግን ከነመፈጠር እንኳን ረስተኛል። አልረሳሁሽም ራሔል። ውሸት። እንዴት? በተግባር ስላላየው። እጅ ከምን ከሆነ ያስኬዳል። ሳቅሽ ምንድን ነው? ደስታሽን ልጋራው? ቁስ ስሜትን መግለጽ፣ ስሜትን ማጋራት ቢችል ኖሮ ባሳየው ደስ ይለኝ ነበር። አይ ይቅርብኝ። ምኑ? ሻዩ? ነው ሻዩ ስጪኝ። እስከ ዛሬ 3 ሰዓት ነበር የምትፈጭው። አሁን ደግሞ 4 ሰዓት ሲሆን ምን ሆና ነው? ደህና ነኝ። አንተን ሳይ ነው ሰላሜን የማጣው። So, tell me, who was there for you to succeed? Your question is still harder than a concrete. What do you mean? I mean, every one of you were important to me.
With whom do you compare my support? So are you asking me who's important for the building? The architect, the contractor, or the foreman? Behind all those engineers, where did you leave the investor? Who pays them all? Sorry? If you get without the investor, the building will be nothing. So, I did everything for you. How could you compare me with the professor? Do you think all his advice was enough for your success? Do you think it's a joke or what? James! I'm not wrong. Even your father. No, James. Listen. My father is off limit. He's my architect, contractor, foreman, and everything. He's the base for my personal success. He built me like a fine craftsman. Still, I'm more important. I did most of it. Starting from the ground until the top of the wells. I paid my time, money, even my blood for your peace and glory. Yes, James. I'm not comparing. Oh, when you people tried to take the innovation, you took their side. Dear God. What are you talking about? What did you say to them? What did I say? You said nothing. When the professor tried to take the credit by saying that he was the door opener for your success, your father when he took the lion's share. That was all for fun. Do you think Flash and Bone can become alive? Who else has the nerve to take the risk like James, who gives you soul? I can't understand what you're trying to say. Clearly, I'm asking you to give me your finding. From now on, this finding should be patented by my name. I'm so sorry. Do you think it's somebody else now? I already give it to you before you asked me. You said it yourself. It's not only flesh and bone cannot come alive. Thank God forgive us his soul. After God in my family, you are the one I trust. I work for my country. James Lawrence is still with me. You have been since when I was working on artificial intelligence. How can success without James? Nothing. Nothing. Listen. We are start to travel a long way. Unless we trust each other, everything fall apart. So give it to me. Okay. Give me a minute. ይቅርታ ወንድም። አቤት። መቼም ወንድ ነህ እና ስሜቴን ትረዳኛለህ ብዬ አስባለሁ። አልገባኝም። ድፍረት ባይሆንብኝ ቅድም ከራሄል ጋር አይቻለሁ ብሎ እና ኃጢአቱ ምንድን ነው? አይ የሰጠችህን አበባ በጣጥሰህ ስትጥለው የስጋ ዝምድና እንደሌላችሁ ተረዳሁ። እና ምን ምነው አዝናለሁ። ለምኑ? አንተ በጣጥሰህ የጣልከውን አበባ እኔ ስለ ፍቅር የሰጠኋት ነበር። አንተን ከእሷ ጋር እስካየሁብህ እስከ አሁኗ ደቂቃ ድረስ ታማኝ አፍቃሪዋ ነኝ ብዬ አስብ ነበር። ፍቅር ትወዳታለህ? ከልብ ወዲያ ምን ይሰጣል? በጣም ነው ማፈቅራት። በጣም ወንድሜ፣ ልቤ ለሷ ሙት ነው። አላፈቅራትም። ከተግባባን ጅረት ሽቅብ እንደማይፈስ ብራናው በቀሰሙ ይድመቅ፣ ሾተሉም ወደ ሰገባው ይመለስ እንጂ ራሄል ከፍቅሯ እህትነቷ ይበልጥልኛል። ስለዚህ ውሰዳት፣ እኔንም ከህሊና ዕዳ ትገላግለኛለህ። ኖ ሰብሊ፣ ለምን አትረጅኝም? የአቤልን እግር ተከትሎ ቤት ድረስ አበባ ይዞ መምጣቱ ምን ይባላል? ፍቅሬን ሊያበላሽ ነው እንጂ ሄደደር የተበሳጨበት ትመስላለህ። እጅግ በጣም በእንዲህ አይነት ሁኔታማ ሆነን ብዙ ማውራት የምንችል አይመስለኝም። የወንድ ልጅ ልብ ስስ። ሰብሊ፣ በፈጠረሽ ይሄን በግ ያዥልኝ።
ካዘንሽለት ለምን አታገቢውም ታዲያ? ምናልባት ፊዚካሉ ካልተመቸሽ አላውቅም። ከአሁን በኋላ አይኑን ማየት አልፈልግም። በስውር እንወዳች። የቀን አንካሳ አንዳችንን ጥሎ አንዳችንን ያነሳ ይሆናል። ስዩም ይባላል። በፈጠረሽ ለኔ ስትያዥልኝ፣ ካልሆነ እኔ ራሴ በኃይል አስቆመዋለሁ። አንዱ የታፈኑት ልጆች ከከፈሉት ክፍያ ላይ የተሰጠ ድርሻ ነው። አንዱ ደግሞ ተልእኮውን ተወጥተህ ሁላችንም ከጥፋት ስለታደግን ጉርሻ ይሆናል ብለን የሰጠነ። አመሰግናለሁ ልኬ። ከቹና ጋር እንዴት ናችሁ? ጥሩ ነገር ላይ ነው። ሽማግሌ ላክና ተጋቡ። ምንድን ነው መንዘላዘል? ወንድ ልጅ አይደለም እንዴ? ቆፍጠን ብላ እናግራት። እሷ እኮ ናት ረጋ በላ ቸኩል የሚል ነገር አላት። መውለድ እፈልጋለሁ በላት። ሴት ልጅ እኮ ወደ ቁም ነገሩ ከገፋት እኮ አሻፈረኝ አትልም። ኖርማሊ ምን ነው ለዚህ ፈዘዝክ? እሺ እሞክራለሁ። ዘቤ እንካ ስልክ አቤት። የእድሩ ጸሐፊ ነኝ። አይደለማ። እድር ሲባል እኮ ከቀብርና ከማስተዛዘን ባለፈ ብዙ ነገር መስራት አለበት። ገቢ ማግኘትም ሲባል የእድሩን አዳራሽ በማከራየት ብቻ አይደለም፣ ለበርካቶች የስራ እድል የሚፈጥር መሆን አለበት። እሱ እንደው ልማት ሲባል ኮብልስቶን ማንጠፍ ብቻ ነው የሚመስለው። ዋናው የአእምሮ ልማት ነው። ለምሳሌ ቤተ መጽሐፍት አለን የለንም? እና በእድሩ ዙሪያ ያሉ ነገሮችን እንኳን አሎ ማን ነው እሱ? ምንድነው ማድረግ የሚል የምን ጭቅጭቅ ነው? ጠቅላላ ጉባኤው በተገኘበት ጉዳዩን አንስቼ ይወሰናል። እያንዳንዱን የሚያወሩን ነገሮች በሙሉ እየደወልክ አትንገረኝ። አባ ምንድን ነው አልገባኝ። አቤል አንተ ነህ እንዴ? አላየሁም። ወጥሮ አላየሁትም። እኔ ልጅ ላስታውስ ብዬ ነው። የአክስቴ ሽምግልና ዛሬ ነው። ዛሬ ነው እንዴ? አይ አሁንስ ስልችታል እንጂ የእነሱ ሽምግልና ተለያይተው ይሞክሩታ። ምንድን ነው እንደ ጭቅጭቅ? እንደው እሺ እኔ ልጅ ተባረክልኝ። እሺ ሰላም ሰላም። አንቺ የተከበረውን ትዳር ሊያዩት ያለሽ እንዴ? እንዴ አልኩ እንዴ? ተለያይቶ የሞክሩት ማለት ምንድን ነው? ወይ እሱስ የሴጣን ስራ ነው። ኧረ አንቺስ ምን ሆነሃል? ዛሬ ድል ቀን አይደል? ዝና በል መች እንዲሆነና
እንቅልፍን ጨርሰህ ተነሳ እንዴ እናቴ? አዎ ማየ። ሐኪሙ ምን አለሽ? መድኃኒት አዘዘልሽ? ኧረ አላዘዘልኝም። እንደው አጠቃላይ ምርመራ ተመርምሬ ነፃ ነሽ አለኝ። እንደው ምናልባት ድቅቅቅ የሚያደርገኝ እርጅናው ይሆን? ኧረ የኔ እናት ገና ወጣት ነሽ። እውነት ግን እንዳፍ ያደርግልኝ። ሐኪሟ አታበሳጫት ብለዋል። አልፈልገውም። እንደውም እሷ ታዋጣ። ክታርገው ነው የምታዋጣው። ሚስቴ አይደለች? አልፈልግም። ደክሟታል ልጄ፣ እባክህ ተዋት። ይገርማል። ራስህ አግለህ ለጀምስ ከባድ ኃላፊ ሰጥተኸዋል። አመንክበት? ጄምስ ችኩል ሆኖ ከበጎ ጎኑ ይልቅ ክፍተቱን ቢበዛም ጉዳዩን ለመምራት አቅም ያጣል። ይህን አምናለሁ። ለራሱ ጥቅም ግን ያደላል። ራስ ወዳድ ቢሆንም ከራሱ ኬስ ይሰርቃል የሚል እምነት የለኝም። ምንም እንኳን ከአንድ እናት ባንወለድ የአባቱ ሀብት ነው። ላገለው አልችልም። ለእኔም ለስራው የሚቀርበው እሱ ነው። የአንቺ እገዛ ያስፈልገኛል። በእኔ በኩል ስጋት የለም። ሁሉን እቆጣጠራለሁ። ግን ከጀምስ ጋር መስራት ፍላጎት የለኝም። እሱ በቃ ከዚህ በኋላ ወንድሜን እንድታሚ አልፈልግም። ያንተ ሀዘን ማየት ፍላጎት የለኝም። ያኔ ድርጅታችን በአርቲፊሻል ኢንቴሊጀንስ ያለ ሚዲያ ሲዘግቡ ኮዱን ይዞ ለመጥፋት ዳር ድሶ ነበር። ባንኪዮን ትረት ወደ ቦታ እንድትመለሰ ታውቃለህ። የባለፈው ጥፋት ላለመድገም ምን ማረጋገጫ አለ? ለዛም ነው ሁላችንም በንቃት ልንጠብቀው የሚገባል። ሁላችሁም ልትተኙ አይፈቅድላችሁ። አይናችሁ ላፍታም መከደን የለበትም። ይገባሻል? ከምን ጊዜው በበለጠ ሁኔታ ልትጠነቀቁ ግድ ነው። እያንዳንዳችሁ ልትጠነቀቁ፣ እርምጃችሁን ልታሰሉ ይገባል። በተለይ አንቺ። ሲስተር ቢቢ አፓራቶስ በፍጥነት ቶሎ በይ። ኦኬ ሲስተር አይዲላይን ሴኪዩር ናርክ ይዋለው ነው። ይህን ሰሞን ባህርሽ የተሰባበረብኝ ምን ሆነሽ? አንተና እኔ ደግሞ ምን አደረኩ? ማታ ግን ያን ያክል ሰዓት ሙሉ እንደዛ ስጠብቀኝ ለምንድን ነው ያልደወልከው? ብታይ ማታ ከውጭ የመጡ እንግዶች ጥር አድርጎኛል። በጣም ቢዚ ነበር። አቤት ውሸት! ይሄኔ ከኤርሜላ ጋር ነው ያመሻው። ይሄ ሮማንቲክ ናይት ዲነር ምናምን ስትል እና ቢሆንስ ሚስቴ አይደለች? አደጋግሞ አውቃለሁ። ልታገባት ነው እንዴ? አዋ አድሪኝ ገብተህ ካልወጣ ነው። በጣም እስክስታ እየመታሽ ነው። አትጠራጠሩ። ለብዙ ሀገራት ራስ ምታት የሆነ ችግር ነው። ቢሆንም አደጋ ውስጥ ከመውደቃችን በፊት ጥንቃቄ ያሻል። ህገወጥ የሆነ የገንዘብ ፍሰት በህገወጥ መንገድ ብቻ ነው የሚንቀሳቀሰው። አረማመዳችንን ማስተካከል አለብን። ለአፍሪካ እስካሁን በእርዳታ መልክ ከተለገሰው ገንዘብ ይልቅ በህገወጥ መንገድ ከአፍሪካ የወጣው ገንዘብ በእጥፍ እንደሚበልጥ ጥናቶች እያመላከቱ ነው። ትክክል።
አንድ ራዲማል ቤከር የተባለ ምሁር በርካታ የገንዘብ ፍሰት ከአፍሪካ በህገ ወጥ መንገድ ሲወጣ ታዝቤያለሁ ብሏል። ታዲያስ ከ60 እስከ 65 በመቶ የሚሆነው ገንዘብ ከቀረጥ የሚሸሽ ነው። ትላልቅ ኩባንያዎች ቀረጥ ካለመክፈል ዋል ያዋጣል የሚባል ከሆነ እኔ በበኩሌ ዝግጁ ነኝ። ስንቱ ቡና ነጋዴ ነው ቡናውን በተሰበረ ደረሰኝ የሚልከው? ስንቱስ ነጋዴ ነው አገሪቷ ማግኘት የሚገባትን ገንዘብ እንዳታገኝ በውጭ ሀገር ባንክ ገንዘቡን የሚያስቀምጠው? እንደውም አቶ ደጀኔ ባለፈው ያልኩት ሰዎች የሚረዱን ይመስለኛል። አዜብ ትክክል ናት። ምክንያቱም ትላልቅ ባለሀብቶችና የመንግስት ሴክተር መስሪያ ቤት ኃላፊዎች የእኛ ስራ እንዲሳካ ትልቁን ሚና ይጫወታሉ ብዬ አስባለሁ። ለጊዜው ለዚህ ጉዳይ ሰው ያስፈልጋል። ራሳችን የነገሩን ስር ፈልገን ማግኘት አለብን። ራሳችን በቦታው መገኘት ይጠበቅብናል። ኖ ለእያንዳንዱ ጉዳይ የራሱ ባለቤት ያስፈልገዋል እኮ ወዳጄ። ገና ምኑ ተይዞ ጓዝ እናበዛለን። እኔ መንገድ ሳይጀምር የሚያነክስ ሰው አይመቸኝም። እንደዚህ አይነት ሰው እፊን ጥሬ ሲበትኑለት ወጥመዱ ዘው ብሎ ነው የሚገባው። እሺ ይሁን። ቅድሚያ የምናገኛቸው ሰዎች እነማን ናቸው? አብዛኛው ቤተሰብ በጥቅም እንደ ሸረሪት ድር ተሳስሯል። ወደ ድሩ የመጣ ነፍሳት በሙሉ በድሩ ይጠለፋል። አትስኩ። የፍትህ ሰዎች አርቲፊሻሉ ምሽግ ጥሰው ከእውነት አደባባይ ደርሱ። ወደኋላ ማየት የለም፣ ወደፊት ብቻ። ካስፈለገ ወደኋላ እንመለሳለን። ወንጀለኞች ዱካቸውን ለማጥፋት የማይፈነቅሉት ድንጋይ የለም። የኋላ ታሪካቸው በደንብ ተፈትሿል። መረጃዎቹ የሚጠቁሙት ነገር አለ፣ ግን በደንብ ማደራጀት ያስፈልጋል። የግድያ ወንጀልስ ጉዳይ እሱ ያለቀለት ጉዳይ ነው። ተጠርጣሪው በቁጥጥር ስር ሆኖ ቃሉን እየሰጠ ነው። እኛ የቸገረን ነገር ቢኖር ባለፈው ሞቶ የተገኘው ሰው አገዳደል እንቆቅልሽ ሊሆን። እንቆቅልሽ ብሎ ነገር የለም። እንቆቅልሹን ለመፍታት መተባበር ያስፈልጋል። ከኮሚኒቲ ፖሊሲንግና ከማህበረሰቡ ጋር እስካልተቀናጀን ድረስ ፖሊስ ነብይ አይደለም። ወንጀለኛም ሰተት ብሎ ፖሊስ ጣቢያ የሚመጣ ጅል ወይም ሞኝ አይደለም። ከወረዳና ከክፍለ ከተማ ፖሊሶች ጋር ጥረታችንን እንቀጥላለን። ስራችንም አንኬ ይህ መጽሐፍ እስከዛሬ ከሰጠሁሽ መጽሐፍቶች ሁሉ ላንቺ ጥናት ይጠቅምሻል። አይሽ ልጄ፣ የኛ አባቶች ብዙ ምስጢራትን እንድንፈታበት አዘጋጅተውልን ያለፉት መጽሐፍ ነው። ይህ አንቺ የምትደክሚበት ጥናት እና አንስታይን ቀድመው ሰርተውት ያለፉት ስራ ነው። ነገር ግን ሀገራቱ ምስጢርን ለማንም ማጋራት ስለማይፈልጉ ገሃድ አያወጡትም። ግኝትሽን በዚህ አጠናክሪ። ይህን ጥበብ ስመለከት ከወለድኳት ልጄ ጭንቅላት የወጣ ይመስለኝ። ይህ ሀሳብ ያንቺ ብቻ አይደለም፣ የብዙ ጥቁሮች ሀሳብ ችግር ስለሆነ
አይደንቀኝም። ጥቁር ህዝብ ከራሱ የወጣ ልዩ ቴክኖሎጂን አምኖ ለመቀበል ነጮች እስኪመሰክሩለት ይጠብቃል። ይህ ደግሞ ለአንድ ትልቅ ህዝብ ትልቅ ስህተት ነው። ለዛውም ገደል የሚያህል ስህተት። ከዚህ በኋላ ግን የኛ ኢትዋንኪዮ ማሳያ ትሆናለች። ያኔም ወደ ራሳችን እናያለን። ተወደደም ተጠላም ይህ ከአንኪዮን ጭንቅላት የፈለቀ ግኝት ለነጮች አንገት የሚያስደፋ ሲሆን ለእኛ ጥቁሮች የልዕልናችን ትንሣኤ ይሆናል። እውነት ነው። ከዚህ በኋላ የዓለም አይኖችና መንገዶች በሙሉ ወደ አፍሪካ ያዞራሉ። በተለይ ወደ ኢትዮጵያ ወደ ኢትዮጵያ። እናንተ መሀል በመሆን የተሰማኝ ደስታ እንዴት መግለጽ እንኳን እንዳለብኝ አላውቅም። ዳድ ማሚ ቻው፣ በጣም ነው የማመሰግነው። ሁለት ቤት ሆኖ መኖር አያስፈልግም። አንድ ተጠቃለሉ። ስራውንም እንኳን አንድ ላይ ሆኖ መስራት ይቻላል። ማም ቆይ ትንሽ ተረጋጋ፣ ስራውን ትጨርስ፣ እዛ ሁሉም ይደርሳል። አለም ወሰራልኝ ሞ ከህይወቱ በስመ አብ ወወልድ ወመንፈስ ቅዱስ። ምንም ምን ሆነሻል? ምንም ነጋ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። እማዬ ምን ሆነሽ ነው? ምንም። ሰላም። ሰዓት የለኝ። የቤተ ክርስቲያን ሰዓት ደርሶ እንደሆነ ቅዳሴ ሳያልፍብኝ መሄድ አለብኝ። 9 ሰዓት ነው ገና። ታዲያ ከየት መጣህ ልጄ? ድምፅሽን ሰማሁማ። የምን ድምፅ ልጄ? የምን ድምፅ? እያወራሽ ነበርኩ። በዚህ ተኛ። ቅዠት ነው። እማዬ ልትነግሪኝ አልፈለግሽም፣ ነገር ግን የሚያስጨንቅሽ ነገር እንዳለ እየተሰማኝ። ልጄ ቅዠት ቁም ነገር የለውም። እንዲህ አትጠይቀኝ ብዬ አልነበረም? እማዬ ተደጋገማ። በተለይ ከቅርብ ጊዜ ወዲህ የሄርሜላንና የአባቴን ስም እያነሳሽ ከህይወቴ ውጡልኝ እያልሽ ስትጨነቂ ሳይ ልትነግሪኝ አልደፈርሽው፣ ነገር ግን ውስጥሽን ሰላም የሚነሳሽ ነገር እንዳለ እየተሰማኝ ነው። አስጨነቅሽኝ እኮማ። አይዞህ ደህና ነኝ፣ አትጨነቅ ብሎሃ እናቴ። ጀግና ነበርሽ። ድሮ አንዲትም ነገር እንኳን እኔን አትደብቂኝም ነበር። አንድ ታሪክ ልትነግሪኝ ስትፈልጊ እንኳን ተረት ተረት ብለሽ ነበር የምትጀምር። ታዲያ ያም ቀር አመታት አለፉ። አሁን ግን የሆነ የሚያስፈራሽ ነገር እንዳለ እየተሰማኝ። ልጄ ምንም አይደለም። እኔ አንተ እናት፣ አንተ እያለህልኝ ምንም አልፈራም። እውነትሽን። አሁን ተነስና ተኛ። ሄደና ተኛ። እንዲህ አይነት ተጨብጦ መኝታ አለ እንደ? ሄድና ተኛ ነው የምልህ። አንኪዮን የብዙዎቹ ችግር ይሄ ነው። ነገሮቹን ከሁሉም አንጻር ማየት ያስፈልጋል። እንዴት? የአንቺ ቀመር የአንድ ግለሰብ ጉዳይ አይደለም። የዓለም ስጋት ለሆነ ችግር መፍትሄ ይዞ የመጣ ጉዳይ ስለሆነ ብዙዎችን ይመለከታል። ይገባኛል፣ ግን ከነዚህ ሰዎች ወጥመድ ግን ማምለጥ ግድ ነው። እንዴት እናምልጥ የሚለው ጥያቄ እዚህ ላይ ይመጣል። ፕሮፌሰር፣ ለግኝቱ የእርሱ ድጋፍ ወሳኝ እንደነበረ ሁላ
እንዴት ለሚለው ጥያቄ ከእርሱ ምላሽ እፈልጋለሁ። ለዚህ ደግሞ እኔ ብቻ ሳልሆን በዙሪያችን ያሉ ሰዎች በሙሉ ተሳትፏቸውን እፈልጋለሁ። ማስጠንቀቅ ይኖርብናል። ያለበለዚያ ሌት ተቀን ለሚያድኑ ድመቶች ሲሳይ ነው የምንሆነው። Monica, stay here. This is embarrassing to me. And the death of your camera. Where is Steve? ከመሞቱ በፊት ከስደት ከመጣ ምን ያህል ጊዜ ነው? ሳምንት ነው። ታዲያ በዚህ ቀን ለሞት የሚያበቃ ጠላት ያፈራል ትላለህ? ኧረ በፍጹም። በጸባዩ በጣም የተመሰገነ ነው። ከስደት ከመጣ እንኳን ከቤት አልወጣም። እሺ፣ ምናልባት ከውጭ ተከትሎት የመጣ ሰው ቂም ቋጥሮ የነበረ ጠላት የተበቀለው ይመስላል? ፍጹም አይመስለኝም። እንግዲህ ያው ቀጣዩ የፖሊስ ስራ ነው። የወንድሜን ገዳይ በአፋጣኝ ማወቅ እፈልጋለሁ። እባካችሁ፣ ውስጤ የተረበሸ ነው ያለው። ውስጤ ሰላም የለውም። ብቸኛ ወንድሜ ነው። በነገርሽ ላይ ለብተሽ ላገኝሽ ስትይ ያልተቃወምኩሽ የውስጥሽን ሀዘን ጭንቀትሽን ባሽ ስለነገረኝ እኔ የሰው ልጅ ሲያለቅስ ማየት አልችልም። ከፋኛል ትንሽ እና ለዛ ነው እንጂ በስራ ጉዳይ ሰውን ውጭ ማግኘት ባህሪ አይደለም፣ ህጉም አይፈቅድም። ምናልባት የተለየ ኬዝ ካልገጠመና ያለቃ ትዕዛዝ ካልመጣ በስተቀር። አዎ ማለት አንቺ በጣም መልካም ሰው ነሽ። ማለት እንደዚህ እንብላ በሆነበት ዘመን እንዳንቺ አይነት መልካም ሰው ማግኘት መታደል ነው። በጣም ነው የማመሰግነው። ወንድሜ የደርግ መንግስት ቤተሰቦቻችንን ሲጨፍጭፍ እኔም ፈረንጆች ወሰዱ፣ እሱ ደግሞ እዚሁ ቀረ። ማለት አሁን የት እንዳለ አላውቅም። በእህትነት አንቺ ትረጂኛለሽ ብዬ አስባለሁ። ይኸውልሽ ቤቲ፣ ካልተሳሳትኩኝ ቤቴን ያልሽኝ ትንሽ ነው። ቤቲ ሞላቡ ይኸውልሽ ቤቲ፣ ይህንን መስጠት ያለብሽ ለፖሊስ ሳይሆን ለሚዲያ ነው። ኢንስፔክተር፣ እኔ የማውቀው ሰው መሆነ ዘመድም የለኝም።
ከውጭ ሀገር መምጣትሽን ያወቁ ሰዎች ችግርሽን ከመርዳት ይልቅ ገንዘብሽን ለመብላት ነው የሚፈልጉት። የዛሬ 7 ዓመትም አሁንም ያው ነው። ኢቭን ሌላውን ተይው፣ ይህንን ገስት ሃውስ እንኳን ለመከራት ያየሁትን ስቃይ እኔ ነኝ የማውቀው። ስለዚህ ህግ ለሚያውቁ ሰዎች ይሻላል ብዬ ነው አንቺ ጋር መምጣቴ። ያው አንቺ ደግሞ ሴት ስለሆንሽ በሴትነት ስለምትቀርቢኝ ትረጃለሽ ብዬ አስባለሁ። እባክሽን በቃ ታልክሽ የምችለውን ነገር ሁሉ ለማድረግ እሞክራለሁ። አመሰግናለሁ። ማለት እንደዚህ በቅንነት ልትረጂኝ እንደምትችይ የመስሪያ ቤት ሰዎች ነግረውኛል። አየሽ ወንድሜን ካገኙት እዚህ ሀገር መኖር እፈልጋለሁ፣ ስራ መስራት እፈልጋለሁ። ታዲያ አንቺም የምታገኙ መረጃዎች በሙሉ ልትነግሪኝ እፈልጋለሁ። እኔ የምልሽ በፊት እዚህ ያለሽ ትኖሩበት የነበረውን አካባቢ ታስታውሻለሽ? የት አካባቢ ነበር የምትኖሩት? ምንድን ነው? አድራሻ፣ በፊት የምንኖርበት አድራሻ እና ተጨማሪ የስራ ማስኬጃ አለ። አያስፈልገኝም፣ አመሰግናለሁ። አድራሻ ብቻ ይበቃኛል። ቅድም እንዳልኩሽ የምታገኙ ነገር ካለ አዲስ ነገር አሳውቁኝ። እሺ? አመሰግናለሁ። መልካም ቀን። ያዕቆብ ሜዲካል ስኩል እያለን እነዛን ሁሉ በጣም ከባድ የሆኑ ኮርሶችን አልፈናል። ስንቱ በተለያየ ምክንያት በዲፕሬሽን ሲያቋርጥ፣ ስንቱ ጥሎ ሲወጣ፣ አንተ ግን በብቃት አልፈዋል። ፕሪክሊኒካል ይር ኤክስተርናል ኤግዛም ላይ በጣም በከፍተኛ ነጥብ አልፋ ክሊኒካል ይር ላይ ኳሊ ላይ ደግሞ አስጨብጭበን ያለፍከው። ታዲያ እንዴት ይሄ ይከብዳል? ፍቅር እኮ ኖርማል ነው ያዕቆብ። በእያንዳንዳችን ህይወት ላይ ያለ ነገር ነው። የህይወት ማጣፈጫ አንዱ ቅመም ነው። ተቆጣጠረው። ሄሎ ማሚ፣ ውጭ አሁኑ ነው። ቤቱን ለቀሽ ውጪ። እነግርሻለሁ። Where's Aiken? I don't know. Your daughter is a criminal. Went in here and there, betraying our country. I want you to know she'll be charged by treason. If she's really your daughter, then save her. She's done for thinking a discovery is hers. The company spends so much money she can't even count. If you call her right now, she'll still have a chance. Call her. Call her right now. Okay, get up, let's go. I said, get up, let's go. Let's go, let's go, let's go. Let's go.
የሰው ጭንቅላት መበልጸግ ስግብግብነት ነው። ልስን አንኪያ እነዚህ ሰዎች ደም የጠማቸው ሰዎች ባለፈው ጊዜ እንደተነጋገርነው ወደ ሀገር ስትሄድ ይሻላል። ጀምስና ወንድሙን ፈርቼ እቅዴን ላኮላሽ እናድርገው። ሄሎ ማሚ ተውሽ እናቴ ምንም እንዳታረጋት ምንድን ነው? እናቴን ይገላታል። መሄድ አለብኝ። ቆይ ለስቲፍ ልደውልለት። እኔ እድሜን ግማሽ ኢትዮጵያ ኖሬያለሁ። የእናቴ ሀገር ነው። ኢትዮጵያውያኖችን በደንብ አውቃቸዋለሁ። የሰውን ንብረት አይወስዱ። ንብረቴን ትመልስልኝ። ልጄን በደንብ አውቃታለሁ። የሰው ቃት ነካ። እርሶንም ልጆትንም የመጉዳት ፍላጎት የለኝም። ንብረቴን ትመልስ፣ ሁለታችሁም ነጻ ትወጣላችሁ። እኔን የፈለግከውን ልታደርገኝ ትችላለህ። ልጄን ግን ጫፏን አትነካት። ምን አባሽ ትሰሪ መጣሽ? አንተ ልደፋ ስሙ እኔ ልክ ኤንኪውና ቤተሰቦቿን በሕይወት አታገኛቸው። ስማ ቤተሰቦችን ልቀር፣ ካለዛ ግን ሞኒካን ገላታለሁ። ጮኛሽ ቁማር ይጫወታል። ስማ ከፈለግ ግደላቸው። ኖ ቶም እንዳገል ማንም ሰው መሞት የለበትም። የት ነው ያሉት? ጂል ጮኛሽ በሰዓት ይጮህ። ዋና ተዋናይ ጆከሯም አንቺ ነሽ። ህይወት የሚያስከፍል አይን ያወጣ ክደትሽን በሀገር ላይ ጦርነት ከማወጅ ያለፈ ከመስመር ያለፍከው መሰለኝ። እዚህ አሜሪካ ሀገር ተወልጄ ማደጌ ብቻ አሜሪካ ያሰኛል። ለዛ ነው ለሀገሬ ደጀን የሆነ ስራ የሰራሁት። ከክደት በላይ ምን አለ?
ስለ ታላቅነትሽ ክብር ተናግሬ ሳልጠግብ ዘመኔን አቅሜና ጊዜን ኢንቨስት ያደረኩበትን ግኝት ከመዳፌ ፈልቅቀሽ ለመውሰድ ያሰብሽለት ያኔ ሞተሻል። ይህን ያህል የቀለልክ ሰው መሆኑን አላውቅም ነበረ። ከሃዲ ክርስቶስ ተመልሶ ቢመጣ ዳግመኛ የምትሰቅለው አንተ ነህ። ስለ ክብርሽ ስትይ ክብር ይመለሽ። የትኛው ክብርህን? ወራዳ ነህ። በዚህ ሁኔታ ውስጥ ሆኜ ከፊትሽ ክብሬን አንስቻለሁ። አልፈልጉም። ለአንቺ ግን ለአንድ ጊዜ ለመኖር እድል ተሰጥቶሻል። ምናልባት የምንግባባ ከሆነ ጥያቄው ቀርቦልሻል፣ ስጪ። Professor, you need to stop getting in our way. We're in trouble because of you. So, see this gun right here? You have two options. Tell me the code and I'll let you live. Or I'll blow your heads off. I never put my nose in people's business. Let me ask you again. Tell me the damn code. I'm telling you again, I know nothing about it. Then you gonna die. I'm not scared of this. I have confronted such thugs like you many times, and I even have saved many lives. I did it for a good cause and fought neck to neck. I only feel sorry for a man like you who would suffer from guilty conscience for the rest of his life. So you prefer dying over a code? ምንም ስጪ የኔ ልጅ፣ አንቺ ጥበብ ነሽ። ሌላ የተሻለ ነገር የሚሰራ ጭንቅላት አለሽ። ማን ያውቃል፣ ራሱን ጥሩ አድርገሽ ሰሪ ይሆናል። እባክሽ ልጅ፣ በዚህ ጉዳይ አትምጭብኝ። የእድሜን ግማሹን የበላ በአምላክ ፊት እንኳን በክብር የሚያቆመኝ ከልጅ በላይ የሆነ ጉዳይ ነው። እጁን አስረዝሞ በክንዱ ለሚተማመን ምናምን አላደርገውም፣ ጭራሽ አላደርገውም። የጀግና ግዛት ወጥመድ አይደለም። ጀግና ሲራብም ማስታገሻው ሀገር ነው። ስለቆመለት ህዝብ ሲል ጋሬጣውን በብልሃት ወጥመዱን አጎንብሶ ያልፋል። ልጄ እባክሽ አሁንም በመዳፍ ውስጥ ነሽ። ስጪውና ሰላም አግኝ። የአገር ወሰኑ ሰማይ ሆኖ ሳለ ዓለም ከብርሃን ናፍቆት ጥግጋቷን አቅንታ ከብርሃን ፋና ላስታርቃት ትንሣኤዋን ልስጣት ካልሽ ግን ህይወት ይቀጥላልና እኔ ባንቺ አልፋለሁ። እባክሽ ስጪና ሰላም አግኝ፣ ስጪና ተገላገኝ። እሱም ቢሰራው ትሩፋቱ ለዓለም ነው። አላደርገውም። ስልክሽን አምጪ። ለጌጥ ከቆረጧት አበባ እድሜ በላይ እንድትኖር ይፈቅድልሽ ነበር። There you have a gun. What are you waiting for, you jerk? Come on! Shoot! Pull the trigger! Come on! I never had such fear and flinch for a second from my father's heritage, where I should stand still. ግን ስህተት ነው። አበባዋ ከመጦሎጋ በፊት ጭካኔ ምን እንደሆነ የእናትሽን አንጎል ሳፈርሰው ያኔ ታያለሽ። ቀመሩ ልትሰጪኝ ፈቃደኛ ነሽ አይደለሽ? እኔ እንግዳለኝ አይቀርም። ከዛ በፊት በዚች ደቂቃ ፍሬንክ በፕሮፌሰር አናት ላይ፣ ሳይመን በአባትሽ ደረት፣ እኔ በእናትሽ ጭንቅላት ላይ እኩል እንተኩሳለን።
አታደርገውም። ነግሬሽ ነበር። ኤንዞ ፈጽሞ አታውቂው። ኤንዞ ክንደ ብርቱ እጅ ረጅም አሜሪካዊ ነው። ማንም ሊያታልለው አይችልም። ሄሎ አንቺ ልጄ፣ ምንድን ነው የሆነው? ይሞታል ብለሽ ለእኔ አስበሽ ምንም ነገር እንዳትሰጪው። እኔ ምንም አልሆንም፣ እንዳትሞክሪ። እድሜ ልክሽን ለፍተሽበታል። ብቻዬን እኮ ነኝ። ፕሮፌሰርና ሆቴልን ይዘዋቸዋል። አንቺ አባ ስልኩን አምጪ። እኔ በመነጋገር ማመን ሰው ነኝ። ለመጨረሻ ጊዜ እድል ተሰጥቶሻል። ምነው ቺፍ፣ አብረን ስንት ነገር እንዳላሳለፍን ስንት ነገር። ለምን ቺፍ ለምን? ለጥቅም ሲባል ማንም ጀርባውን የማያዞር የለም። እድሜ ልኬን እንደ አሳ ውሃ ላይ የኖርኩ የኔ የምለው ሀብትም ቤተሰብም አላፈራሁም። ምን አለበት ታዲያ በአንተ ቢያልፍልኝ ካፕቴን? ባንዳ ነህ። ለካስ ጥርስህ እንጂ ልብህ ከኔ ጋር አልነበረም። ለካስ ሙገሳ ድለላ ነበር። እንዴት ነሽ? ሊቆርጥልኝ አልቻለም። አሁንም ምስሉ ይታየኛል፣ ድምፁም ይሰማኛል። ጠንካራ መሆን አለብሽ። ራስሽን መውደድ፣ ለራስሽ ቅድሚያ መስጠት ያስፈልጋል። ራስሽን ካልወደድሽ ማንም ሊቀርብሽ፣ ማንም ሊወድሽ አይችልም። አየሽ፣ ሰው ራስሽን ውድ ስታደርጊለት ነው ሊወድሽ የሚችለው። እሱን እንኳን አልችልም። ራስ ወዳድ ከሆንሽ ብቻሽን ነው የምትቀሪው። ፍቅር እኮ ብርሃን ነው። ፍቅር እኮ ራስን አሳልፎ መስጠት ነው። ራስ ወዳድ ከሆንሽ ከሰው እንድትጠብቂ ያደርግሻል። ከመስጠት መቀበልን ታስቀድሚያለሽ። ያ ደግሞ መቀራረብን ሲሆን መራራቅን ያመጣል። ኖ መቀበል መልካም ነገር ነው። ተቀባይ ከሌለ የሰጪውን ለጋስነት በምን እናውቃለን? በዚያ ላይ ራስን ወዶ ለራስ በሚሰጡት ግምት ሌላውን መሳብ ካልተቻለ ፈላጊና ተፈላጊ እንዴት ሊገናኝ ይችላል? የተሻለሽ መስሎኝ ነበር። ፍቅር እንዲኮን ባልደንሻል። ፍቅር ለኔ መስጠት ብቻ ነው። ናርዲን አታውቃት። ስትራመድ አታውቃት። አረማመዷ እኮ እንዴት እንደሚያምር አላየሁም። ሰው ታስተሳሰቡ እኮ ብቻ እሱ ብቻውን እኮ ያምራል። ናርዶስ እሷ ከህይወት የወጣ መኖር የሚችል ይመስልሃል? ቤቴ ውስጥ ድምጿ ብቻ ሲሰማ ይበቃል። ሁሉ ነገሬን እኮ ነው የሚቆጣጠር። ቤቴን፣ እኔነቴን፣ ሁለንተናዬን ነው የሚገዛው። ናርዶስ ናት። ቤቴ ውስጥ ያለው ጠረኗ፣ እሷ በገባሽ ጊዜ ያለው ጠረን በጣም የተመረጠ ሽቶ ነው። አይኗን አይተዋል። ብርሃን እኮ ነው ከውስጡ የሚያመነጭ። ከሷ ተለይቼ መኖር የምችል ይመስልሃል? እንደ ቀላል ተረጋጋ ብለህ የምታረጋጋኝ ይመስልሃል? ዶክተር ይመስልሃል? አቤል ይመስልሃል? አልችልም። እሷ ከህይወቴ ወጥታ መኖርን አልችልም። ምን እንደሚያስደስት ታውቃለህ?
በጣም ያስደስተኛል። በዚች ምድር ኤንዞ የራራለት ሰው ቢኖር አንቺ ብቻ ነሽ። ምክንያቱም ብርቱ ጉዳይ አለ። ለጥሞና የሰጠሁሽን ደቂቃዎች እንደተጠቀምሽባቸው አልጠራጠርም። አሰብሽበት? ቀመሩን ከማስረከብ በፊት ቅድመ ሁኔታ እፈልጋለሁ። አንደኛ ፕሮፌሰር በህይወት መኖራቸውን ማረጋገጥ እፈልጋለሁ። Hello, Frank. Take care of Professor and wait for my orders. ሁለተኛ ቤተሰቦቼን አሁኑኑ ትለቃቸዋለህ። ሶስተኛ እናቴ ከዚህ እንደተለቀቀች ፕሮፌሰርን አግኝተን ስልክ ይደውሉኛል። ያኔ እጅግ እያዘንኩ ቀሪ ዘመኔን ከዓለም ተገልዬ ልኖር ወስኜ እሰጥሃለሁ። አባትሽን ልፈታቸው የምችለው ግኝቱን በእጅ ሳስገባ ነው። ያኔ አባትሽን ማቀፍ ትችያለሽ። አሁን ነው የተኛው። በቃ አሁን ነው የተኛው። አትርጭው እባክሽን። ውይ 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 እባክሽን እናንተ ልጆች ሁልጊዜ መራገጥ። ኧረ እባክሽ እባክተዋት። ውይ ሄርሜላ መጣሽ እንዴ? እንዴት ዋልሽ? ግቢ። እርስዎ እያሉ ነው እንዲህ የሚሆኑት? ምን ተደረገ? እችን የጠየቀሽ የለ። ሄርሜላ ምን እያልሽ ነው? ተጋደሉልህ፣ ይትገላግል። ተጋደሉ። ምንድን ነው ያላችሁ ግንኙነት?
አልገባኝ። ከኔ በፊት የጀመራችሁት ነገር ካለ ንገሪኝና እኔ ከመሀላችሁ ልውጣ። እሱ ጠይቅ። ምንድነው እሱ? በጽዮን እየጠረጠርሽ ነው እንዴ? እሺ አንተ ንገረኝ፣ ምንድነው ያላችሁ ግንኙነት? ታውቂያለሽ፣ ጽዮን ማለት አብራኝ ያደገች ጓደኛዬ ናት፣ እህቴ። ታዲያ እናንተ ትልልቅ ሰዎች አይደላችሁ እንዴ? ምንድነው በየቦታው የሚያላፋችሁ? ሄርሚ፣ ካስከፋሁሽ ይቅርታ። እሺ፣ ሁለተኛ እንዳላደርግ። ሄሎ ማሚ፣ ፕሮፌሰር እንዴት ነው? ሁሉ ነገር ሰላም ነው። አንቺ አታስቢ። ደስ ብሎኛል በጣም። እኛ ደስ ብሎናል ልጄ። ያድራሻ ለውጥም አድርገናል። ሰምቼሻለሁ ማሚ። ራስን ጠብቄ ልጄ፣ እንጠብቅሻለን። አዲስ ነገር ካለ ደውላለሁ። ቻው። አንዳንድ ጀግና ልጅ ሲረታ ያስደስታል። ጥያቄሽን መልሻለሁ። ተነሽ። በልፋቴ ያመጣሁት እንጂ በውበቴ ወይም በውለታ ያመጣሁት እንዳልሆነ አውቄ። ለምን ደሞ የምትከታተይ? ምን ነው ፈራ? ወንጀል ሰርታል እንዴ? ማ እኔ? ያምሻል እንዴ? ለማንኛውም እየተከታተልኩ ሳይሆን ሽፋን እየሰጠሁት ነው። ማንሽና ነው ለኔ ሽፋን የምትሰጪኝ? ለጊዜው ማንነት የቆየና ማለት እኔ ጋር በጣም ጠቃሚ ወይም ትልቅ ሚስጥር አለ። ትልቅ ጠቃሚ መረጃ። ያ ጓደኛ ወንዴን ብትነግረው ደስ ይለኛል። ማለት ጥቅሙን የጋርዮሽ እናደርገዋለን። የሁለትዮሽ ይሄ አድራሻዬ ነው። ያዘው። ይጠቅማል። ደውልልኝ።